ከቅርብ ዓመታት ወዲህ እኛ ሶሻል ሚዲያ ላይ የምንሰራ ሰዎች ለሄልዝ ኬር ሲስተሙ ያበረከትነው አስተዋጽኦ በሚገባው ልክ አፕሪሺየት ተደርጓል ብዬ አላስብም። እስቲ ወደ ኋላ ለመልሳችሁና ከዛሬ 2-3 ዓመት በፊት ስለ አንድ የጥርስ ህክምና አይነት ንገሩኝ ብትባሉ የመዘርዘር አቅሙ ነበራችሁ? አሁን አርቲፊሻል ጥርሶችን ለይታችኋል፣ የጥርስ ህክምናዎችን ለይታችኋል፣ ኢቭን ከነዋጋቸው ጭምር ኮምፔርና ኮንትራስት ማድረግ ትችላላችሁ በቤታችሁ ተቀምጣችሁ ብቻ ማለት ነው። ከዛ በመቀጠል ጀነራል ሆስፒታሎች ላይ ስለተለያዩ የህክምና አይነት ከነዛ መካከል ብዙ ሰዎች ሄሞሮይድ፣ ፊሸር እና የተለያዩ የኪንታሮት በሽታዎችን በቤታቸው ደብቀው ለመታከም በማያስችላቸው ሰዓት ወደ ካንሰርና ወደ ተለያዩ ኮምፕሊኬሽኖች ከተቀየረ በኋላ ነው ወደ ሆስፒታል የሚሄዱት። አሁን ላይ ግን ቅድመ መከላከያ መንገዶች የምናያቸውን ምልክቶችና ኢቭን መታከም የሚችሉባቸውን ደረጃዎች ለይተን እናውቃለን። ስለ አይንን ብንመለከት፣ ስለ ቆዳን ብንመለከት፣ ስለተለያዩ ህክምናዎች አሁን ላይ በቀላሉ በእጅ ስልካችን ብቻ በመጠቀም እያየን እንገኛለን። እኛም ከምንሰራላቸው ኦልሞስት ከሁሉም ክላይንታችን 70% የሚሆነው ሄልዝ ኬር ሲስተም ላይ ያለ ነው። ካደረግናቸው አስተዋጽኦች መካከል ከሚሊዮን በላይ የሚቆጠሩ እይታዎችን ማግኘት ይችላል። ታዲያ ምን ያክል ሰዎች ጋር እየደረስን እንደሆነ በዚህ ማስተዋል ትችላላችሁ። እናንተ ለህክምና ድርጅቶቻችሁ የተለያዩ ማስታወቂያዎችን ማሰራት የምትፈልጉ ከሆነ ኢሜይላችንና ስልክ ቁጥራችን ባዮ ላይ ያለ፣ በዛ ኮንታክት ማድረግ ትችላላችሁ።